ሲፈልግ በሚሊዮን ዶላር የሚገመት ላምበርጊኒን ለአንድ ቪዲዮ ብቻ ያጠፋል። ሲፈልግ ደግሞ ለሺዎች የሚቆጠሩ ሰዎች የአይን ብርሃን ይመልሳል። አንዳንድ ሰዎች ሚሊዮነር ያደርጋል፣ ቤቶችን በስጦታ ይሰጣል፣ መኪናዎችን ያድላል፣ አልፎ ተርፎ የራሱን የግል አውሮፕላን ለማያውቁ ሰው ይሰጣል። ነገር ግን ይህ ሁሉ ከየት ተጀመረ? ዛሬ የምናየው የዓለምን የዩቲዩብ ሕግ የቀየረውን ከ460 ሚሊዮን በላይ ተከታይ ያሉትን የዓለም ቁጥር 1 ዩቲዩበር ሚስተር ቢስትን ወይም ጂሚ ዶናልድሰን ነው። ከከባድ አይናፋርነት እስከ ቢሊየነርነት የደረሰበት አስገራሚ ጉዞ እንመለከታለን። ታሪኩ የሚጀምረው በሰሜን ካሮላይና ነው። ጂሚ ዶናልድሰን ገና በልጅነቱ ከብዙ ፈተናዎች ጋር አድጓል። ወላጆቹ ሲለያዩ በእናቱ እጅ አደገ። ከዛም በላይ እጅግ አይናፋር ነበር። ከሰዎች ጋር መነጋገር ይከብዶ ነበር። ነገር ግን አንድ ባህሪ ነበረው። አንድን ነገር ከጀመረ እስከ መጨረሻው ሳይተው የሚያጠናቅቅ ሰው ነበር። በ10 ዓመቱ ዩቲዩብን ካገኘ በኋላ ህይወቱ ተቀየረ። ሌሎች ልጆች ሲጫወቱ እሱ ግን ቪዲዮ መቅረጽ ጀመረ። 13 ዓመቱ ላይ የመጀመሪያ ቻናሉን ሚስተር ቢስት 6000 ብሎ ከፈተ። የመጀመሪያ ቪዲዮ ለቀቀ። ነገር ግን ማንም አይመለከታቸውም ነበር። 100 ተመልካች ማግኘት እንኳን ትልቅ ስኬት ይመስለው ነበር። ብዙ ሰዎች ሚስተር ቢስት እድለኛ ነበር ብለው ያስባሉ። እውነቱ ግን ሌላ ነው። ጂሚና ጓደኞቹ ለ1000 ቀናት ያህል በየቀኑ ከ10 እስከ 15 ሰዓት በመወያየት አንድ ነገር ብቻ ያጠኑ ነበር። ዩቲዩብ እንዴት ይሰራል? የታዋቂ ዩቲዩበር ቪዲዮዎችን ይመለከቱ ነበር። ለምን ተወዳጅ ሆነ? ምን አይነት ርዕስ ተጠቀመ? ተመልካቾች የትኛው ጋር ቪዲዮን ያቆማሉ? እነዚህ ሁሉ በሳይንሳዊ መንገድ የተጠኑ ናቸው። ለጂሚ ዩቲዩብ ስራ አልነበረም፣ ሙሉ ህይወቱ ነበረ። በ15 ዓመቱ ክሮንስ ዲዚዝ የተባለ ህመም ተገኘበት። የሚወደውን ቤዝቦል እንዲያቆም ተገደደ። ይህ አብዛኛው ሰው ሊያሳዝን ይችል ነበር። ጂሚ ግን ሌላ እድል አየበት። ሙሉ ትኩረቱን ወደ ዩቲዩብ አዞረ። 17 ዓመት ሲሞላው ኮሌጅ ከመግባት ይልቅ ዩቲዩብን መረጠ። ቤተሰቦቹ ተጨነቁ፣ ጓደኞቹ አልገባቸውም። እሱ ግን የሚያደርገውን ያውቅ ነበር። 2017 ላይ አንድ የእብድ ሐሳብ መጣለት። ከ1 እስከ 100,000 ድረስ ብቆጥርስ? ለ40 ሰዓት ያህል ቆጠረ። ቪዲዮቹ በጥቂት ቀናት ውስጥ ሚሊዮኖችን አገኘ። ያኔ ዓለም ሚስተር ቢስትን ማወቅ ጀመረች። ብዙ ሰዎች የሚጠይቁት ጥያቄ አለ። ይህ ሁሉ ገንዘብ ከየት ይመጣል? መልሱ ቀላል ነው። ሚስተር ቢስት የሚያገኘውን ገንዘብ በሙሉ ወደ ቀጣይ ቪዲዮ ይመልሰዋል። $1 ሚሊዮን ወጪ ያደርጋል፣ $2 ሚሊዮን ያገኛል። ከዚያ $2 ሚሊዮን እንደገና በቪዲዮ ላይ ያውላል። ይህ የማያቋርጥ የእድገት ዑደቱ ነው። ለዚህም ነው ዛሬ ከዩቲዩብ ባለፈ ትልቅ ነጋዴ ሆነው። ሚስተር ቢስት ስኬቱ ለራሱ ብቻ አልዋለውም። 20 ሚሊዮን ዛፎችን ተክሏል። 30 ሚሊዮን ፓውንድ ቆሻሻ ከውቅያኖሶች ላይ አስወግዷል። በሺዎች የሚቆጠሩ ሰዎችን አይናቸውን መልሶ ማየት እንዲችል አድርጓል። ቤቶችን ገንብቷል። ውሃ ጉድጓዶችን ቆፍሯል። ለብዙ ቤተሰቦች አዲስ ሕይወት ሰጥቷል። ከሚስተር ቢስት የምንማራቸው 5 ትምህርቶች: ተግዳሮትን ወደ ድል ቀይር። ውጤት ባይታይህም መትጋትን አትተው። ትርፍን ለእድገት መልሳው። ለዝርዝር ነገሮች ትኩረት አትስጥ። በችግር ጊዜ በስሜት ሳይሆን በጥበብ ላይ ስጥ። ዛሬ ሚስተር ቢስት $1 ቢሊዮን የሚገመት ሀብት አለው። የዓለም ቁጥር 1 ዩቲዩበር ሆኗል። ነገር ግን ይህ ሁሉ የተጀመረው ከአንድ አይናፋር ልጅ ነው። ማንም የማይመለከተው ቪዲዮ እየሰራ ከነበረ ልጅ። ስለዚህ ዛሬ ያለበት ሁኔታ ምንም ይሁን ምን ትልቅ ህልም ካለ እና በትጋት ከቀጠልክ ታሪክህ ነገ የሚነገር ሊሆን ይችላል። እናንተስ ከሚስተር ቢስት ታሪክ ምን ተማራችሁ? በኮሜንት ላይ ጻፉልኝ። ቪዲዮውን ከወደዳችሁት ላይክ፣ ሰብስክራይብ እና ሼር በማድረግ አትርሱ። እስከምንገናኝ ድረስ መልካም ጊዜ።